ዛሬ ደግሞ እንደምታዩት እጀላችሁ የቀረብኩት ምንድነው የብሎኬት አይነት ነው። ብሎኬት ምን አይነት ብሎኬት አለ የሚለው ነው። ይሄ እንደምታዩት ባለ 20 ብሎኬት ይባላል። ስፋቱ ነው ይሄው ባለ 20 ነው። ይሄ በጣም አሁን በኢትዮጵያ ግንባታ ውስጥ እየቀረ አንዳንድ ሜጋ ፕሮጀክቶች ትላልቅ ፕሮጀክቶች ካልሆነ በስተቀር 20 ቲክነሱ 20 እንደገና ስፋቱ 20 ርዝመቱ 40 የሆነ ይሄ በጣም ካሬ የሚወስድና ከፍተኛ ኮስት ያለው ስለሆነ እየቀረ የመጣበት መንገድ ነው። ይሄ ባለ 20 ግንባታ ይባላል። ባለ 20 ብሎኬት ባለ 20 ኤችሲቢ ይባላል። ይሄ ለማታውቁት እና ከፍተኛ የሆነ ካሬ የሚወስድ እየቀረ የመጣ ትላልቅ ፕሮጀክቶችና የመንግስት ፕሮጀክቶች ላይ ብቻ ተወስኖ የቀረ ያለ ይመስላል። ሆኖም ግን እንደዛም ሆኖ ሊጠቀሙት የሚችሉት በውጭኛው ሰርፌስ ላይ በውጭኛው ይዳግ ላይ ብቻ ነው። እሱ ደግሞ እንዴት መሰላችሁ? ይሄው እንደምታዩት ይሄውን የባለ 20 ግንባታ ባለ 20 ኤችሲቢ ወል ነው። ተመልከቱት። ይሄ ሲገነባ ወይንም ሲሰራ ይሄንን ይመስላል ማለት ነው። ይሄንን ይመስላል። ይሄ እንግዲህ ባለ 20 በውጭኛው ሰርፌስ ላይ በፍጹም ውስጠኛው ላይ ለፓርቲሽን ወል ልንጠቀመው አንችልም። ስፋቱ 20 ሳንቲም ስለሆነ ማለት ነው። ሌላኛው ደግሞ ባለ 15 የሚባለውን ላሳያችሁ ፈልጋለሁ። ባለ 15 የሚባል የብሎኬት ታይፕ አለ። ይኸውላችሁ ይሄ ይችኛዋ ከዚች እስከዚች ያለችው ባለ 15 ነው ስፋቷ። እርዝመቷ ግን ተመሳሳይ ነው 40 ነው። ከባለ 20 ጋር ተመሳሳይ እርዝመት አላት። ስፋቷ 15 ነው። ቴክነሷም ግን 20 ነው። ልብ በሉ ቴክነሷ 20 ነው። እርዝመቱ 40 ነው። ከዛኛው ከተመሳሳይ ልዩነታቸው ምንድነው? ለፓርቲሽን ወል ብዙ ጊዜ እንጠቀመዋለን። 15 ሳንቲም ስፋት አለው ማለት ነው። ግንባታውም ይሄንን ይመስላል። ከባለ 20 ይሄንን ይመስላል። እዚህ ጋርም ይሄው ተሰርቷል እንደምታዩት። ይሄኛው ወል ባለ 15 ነው ማለት ነው። ለፓርቲሽን ወል ብዙ ጊዜ የምንጠቀመው ባለ 15 ነው። ከፍ ሲል ከዚህ ባነሰ መልኩ ደግሞ በጣም ፓርቲሽን ለሚበዛባቸው ቦታዎች የምንጠቀመው ከዚህ ያነሰ ዲያሜትር ያለው ማቴሪያል አለ። እሱ ምንድነው? ባለ 10 ኤችሲቢ ይባላል። ይሄ ነው እንግዲህ ይሄ ባለ 10 ብሎኬት ነው ወይም ባለ 10 ኤችሲቢ ነው። ስፋቷ ነች 10 ሳንቲም ነች እንደምታዩት። ከዚህ እስከዚህ 10 ሴንቲሜትር ነች። እርዝመቷ ግን እንደ ባለ 20 እና እንደ ባለ 15 40 ሳንቲም ትረዝማለች። ቲክነሷም እንደዛኛው 20 ሳንቲም ነው 0.20 ሴንቲሜትር ነው ማለት ነው። ስለዚህ በኢትዮጵያ ስታንዳርድ መሰረት ለግንባታ የምንጠቀመው ደረጃ በደረጃ ስንመለከት ባለ 20 አለ፣ ባለ 15 አለ፣ እንዲሁም ደግሞ ባለ 10 ኤችሲቢ አለ ማለት ነው። አሁን ባለ 20 ከገበያው እየወጣ ያለበት ሁኔታ አይተናል። ባለ 15 እና ባለ 10 ግን በብዛት ማርኬቱን ተቆጣጥሮት ይገኛል። እናንተም እንድታስገነቡ ያሰባችሁ ወይም ባለሙያዎች ስትሰሩም ሆነ ለፓርቲሽንም ለኳንቲቲም ስታወጡ በባለ 15 ብታወጡ ሰፊ ልዩነት ስላለው በትራንስፖርቴሽንም ጊዜ ካሬ በመቀነስም ጊዜ ሰፊ ልዩነት ስላለው በባለ 15 እና በባለ 10 እንድትሰሩ እመክራችኋለሁ ማለት ነው። ሌላው ሲሚንቶ ነው። ሲሚንቶ ለግንባታ የሚያገለግል ኦፒሲ እና ፒቢሲ የሚባል አይነቶች አሉ። እንግዲህ ፒፒሲ የሚል የታይፕ አለው። ይሄው እንደምታዩት ፒቢሲ የሚባል አለ። ሌላው ደግሞ ለኮንክሪት የምንጠቀምበት ኖርማል ይሄ ስትራክቸሩ የተሰራበት የሲሚንቶ አይነት ኦፒሲ ይባላል ማለት ነው። ሞር ሃይድሬትድ ነው። በጣም ፔስት ያደርጋል። ከፍተኛ የማጣበቅ አቅም አለው። የምንጠቀመው ለኮንክሪት ሲሆን ኦፒሲ ይሆናል። ለግንባታና ለልስን በሚሆንበት ሰዓት ደግሞ ፒፒሲ የሚለውን መጠቀም እንችላለን ማለት ነው። በሌላ ፕሮግራም እስከምንዘጋጅ መልካም ጊዜ፣ መልካም ቆይታ። ቻናሉን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።